ጋር የተያያዘ በዓል አይደለም ብለዋል። የብልጽግና ጽሕፈት ቤት ባዘጋጀው ውይይት ላይ በዓሉ በክልሉ የብልጽግና ጽሕፈት ቤት ይመራል ማለቱን ከውስጥ አዋቂዎች የተገኘው መረጃ አሳይቷል። በመረጃው መሰረት ከክልል እስከ ቀበሌ የሚገኙ የድርጅት አባላት ከመስከረም 3 እስከ መስከረም 9 2014 ዓ.ም በየደረጃው ውይይት ካካሄዱ በኋላ ስለ በዓሉ አከባበር አቅጣጫ ያስቀምጣሉ። በክልል በዞኖችና በኦሮሚያ ዋና ከተማ በፍንፍኔ በሚካሄዱ ውይይቶችና ስብሰባዎች ላይ አባገዳዎችና ሀደ ሲንቄዎች ተጋባዥ መሆናቸውን ከኦፒዲዮ ጽሕፈት ቤት የተገኘው ተጨባጭ መረጃ አመላክቷል። ከመስከረም 3 እስከ 9 2014 ዓ.ም ከክልል እስከ ቀበሌ ይካሄዳል በተባለው ውይይት ላይ እሬቻና ደህንነት በተባለውና በክልሉ ብልጽግና በተዘጋጀው ሰነድ ላይ ውይይት ይካሄዳል። ውይይቱ እንደተጠናቀቀ የስርዓት ዘብ በተባሉ ወታደራዊ ሰልጣኞች ታጅቦ የእሬቻ በዓል ይከበራል ነው የተባለው። የእሬቻ በዓል የኦሮሞ ሕዝብ ባህልና እሴት ነው በማለት የኦፒዲዮ ብልጽግናን ጣልቃ ገብነትን እያወገዙ ያሉ ወገኖች የኦሮሞ ሕዝብ ባህላዊ በዓሉን ሳይውል ሳያድር በጊዜ ከኦፒዲዮ እጅ ፈልቅቆ ለመውሰድ በአንድነትና በቆራጥነት መንቀሳቀስ አለበት ሲሉ ጥሪ አቅርበዋል። የኦሮሞ ነጻነት ሰራዊት በተከታታይ በወሰዳቸው እርምጃዎች በመቶዎች የሚቆጠሩ የብልጽግና ኃይሎችን በተለያዩ የጦር ግንባሮች ከጥቅም ውጭ ማድረጉን አስታወቀም። ሰራዊቱ በነዲ ገመዳ፣ ለገሳ ወጊ፣ ኤሌሞ ቅልጦና በጀነራል ታደሰ ብሩ በተሰየሙ ኦፕሬሽኖች የነበረውን ዋና ዋና ሂደቶች በሰራዊቱ ቃል አቀባይ ኦዳ ተርቢ አማካይነት ይፋ አድርጓል። ነስረዲን ሁሴን መግለጫውን ተከታትሎታል። የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ በትዊተር ገጻቸው በቅርቡ ሰራዊቱ በኦሮሚያ የወሰዳቸውን ዋና ዋና እርምጃዎች በሚል የተለያዩ ወታደራዊ ኩነቶችን ይፋ አድርገዋል። በደቡብ ምዕራብ ኦሮሚያ በጃልነዲ ገመዳ በተሰየመው የሰራዊቱ ኦፕሬሽን በተወሰዱ እርምጃዎች ነሐሴ 3 2021 በምዕራብ ሐረርጌ ሚኤሶ ጂማ ጃርሶ በተባለ የብልጽግና የኮማንድ ኃይል ካምፕ ላይ በተከፈተ ጥቃት የኮማንዶ አባላቱን በመግደል የጦር መሳሪያ መማረኩን አስታውቋል። በተመሳሳይ ዘመቻ ስር ነሐሴ 7 2021 እዛው ሚኤሶ በተወሰደ እርምጃ 9 የብልጽግና ኃይሎች ሲገደሉ 10 ደግሞ መቁሰላቸውን መግለጫው አመልክቷል። በኤሌሞ ቅልጤ ኦፕሬሽን በደቡብ ኦሮሚያ ጉጂ ጉሚ ኤልዳሎ በተባለ አካባቢ ነሐሴ 4 2021 በፌዴራል ሰራዊት ላይ በተወሰደ እርምጃ 12 የፌዴራል ፖሊስ አባላት ሲገደሉ 8 መቁሰሉን መግለጫው አመልክቷል። በተመሳሳይ ቀን የፌዴራል መንግስት ኃይሎችን ጭኖ በጉጂ ዞን ኢሬሳ ሊበን ውስጥ ሲንቀሳቀስ በነበረ 5 መኪኖች ላይ በተወሰደ እርምጃ 15 የብልጽግና ወታደሮች ከጥቅም ውጪ ሲሆኑ 21 መቁሰላቸውን መግለጫው አትቷል። በተመሳሳይ ቀን የብልጽግና ኃይል ተደራጅቶ ጦርነት ለመክፈት የሞከረ ቢሆንም 8 ወታደሮች ተገለውበት እንዲሁም 11 ቆስለውበት ማፈግፈጉን ሪፖርቱ አመልክቷል። በምስራቅ በኩል ለገሰ ወጊ ኦፕሬሽን ነሐሴ 3 እና ሐምሌ 31 2021 ሰራዊቱ በወሰዳቸው እርምጃዎች በምዕራብ ወለጋ የሳሲጋን ከተማ በቁጥጥር ስር በመዋል ከነቀምቴ በኩል ጥቃት ለማድረስ በመንቀሳቀስ ላይ የነበረውን ኃይል በመምታት እንዲመለስ ማድረግ መቻሉን ሪፖርቱ አመልክቷል። በተመሳሳይ ነሐሴ 4 2021 በሻምቡ ደምቢዶሎ ሆሮ ጉድሩ ውስጥ የኦሮሞ ነጻነት ብርጌድ በጠላት ላይ በወሰደው እርምጃ 49 የጠላት ኃይሎችን ከጥቅም ውጪ ማድረጉን መግለጫው አትቷል። ነሐሴ 5 2021 በምዕራብ ወለጋ በቤጊ ከተማ በተወሰዱ እርምጃዎች ከ131 በላይ የመንግስት ኃይሎች ከጥቅም ውጪ ሲሆኑ ቁጥራቸው በውል ያልታወቀ መቁሰላቸውን ዘገባው ያመለክታል። በማዕከላዊ ኦሮሚያ በጀነራል ታደሰ ብሩ ኦፕሬሽን ነሐሴ 7 2021 በሰሜን ሸዋ በኦሮሞ ነጻነት ሰራዊትና በመከላከያ መካከል በተደረገ ጦርነት 25 የብልጽግና ወታደሮች ሲገደሉ 13 ደግሞ መቁሰላቸውን የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ በትዊተር ገጹ ላይ ያወጣው መረጃ ያመለክታል። በኢትዮጵያ እየተካሄደ ያለው ጦርነት የሀገሪቱን ኢኮኖሚ በማያዳግም መልኩ እንዲያሽቆለቆል በማድረግ ላይ ይገኛል ተባለም።
ፕሮፌሰር ቶኒ ማጋኒያ የኢትዮጵያን ኢኮኖሚ አስመልክቶ በጻፉት ጽሑፍ የአብይ አህመድ አገዛዝ የኢትዮጵያን ኢኮኖሚ በማይመለስ መልኩ እያንኮታኮተ ነው ብለዋል። ይሁን እንጂ ይህንን ተረድቶ መድኃኒት ከመፈለግ ይልቅ ሚሊዮኖችን እያፈናቀለ እየገደለ እያስራበና ሀገሪቱን ከፍተኛ ዕዳ ውስጥ እየከተተ ያለው የከሸፈ ወታደራዊ ግጭት ላይ የሀገሪቷን ሀብት ማፍሰስን መርጧል ብለዋል። በተጨማሪም ፕሮፌሰር ቶኒ ማጋኒያ በኢትዮጵያ የሸቀጦች ዋጋ በ2 ወይንም በ3 እጥፍ ጨምሯል። ነዳጅ ለመግዛት ለሰዓታት መቆም የተለመደ ሆኗል። $1 የምንዛሬ ዋጋ እስከ 45 ብር ገብቷል ብለዋል። በትግራይ 5 ሚሊዮን ሰዎች መራባቸው እንዳለ ሆኖ በቅርቡ ከ4 ኢትዮጵያውያን አንዱ የምግብ እጥረት እንደሚያጋጥመውም ተገምቷል ብለዋል። አንበጣ፣ ጦርነት፣ ዝናብ የሚዘንብበት ወቅት መለወጥ፣ የዜጎች መፈናቀልና ብልጽግና ለግብርና ግብዓቶች ድጎማ ከማድረግ ይልቅ ጦርነትን ማስቀደሙ ደግሞ ችግሩን አባብሶታል ብለዋል። በኦሮሚያ ያለው ጦርነትና አለመረጋጋት ከአማራ ክልል የሚሊዮኖች መፈናቀልና በቅርቡ ሰላም ይሰፍናል የሚል ተስፋ ማጣት የውጭ ንግድን አዳክሞታልም ብለዋል። ከዚህም በላይ አሜሪካና አውሮፓ በኢትዮጵያ ምርት ላይ የጣሉትን ማዕቀብ ከውጭ በሚገቡ ዕቃዎች ላይ ከዋጋ መናር ጋር ተዳምሮ ኢኮኖሚው መሸከም ከሚችለው በታች ሆኗል ብለዋል። ከትግራይ በተጨማሪ በጋምቤላ፣ በአፋርና ሶማሌ ድንበር፣ በአገው፣ በቤኒሻንጉል ጉሙዝ፣ በቅማንትና በኦሮሚያ ያለው ግጭት ደግሞ ሁኔታውን በማባባስ ኢትዮጵያን ወደ ማፍረስ እየገፋት ይገኛል ሲሉ አክለው ገልጸዋል። በመተማ በቅማንት ተወላጆች ላይ እየደረሰ ያለው ጥቃት ለ2 ሳምንታት ያለማቋረጥ እንደቀጠለ ተናገረ። በመተማ በቅማንት ተወላጆች ላይ እየደረሰ ያለው ጥቃት ለ2 ሳምንታት በተከታታይ ያለማቋረጥ እንደቀጠለም የቅማንት ተወላጆች ናቸው የተናገሩት። በዚህ ጥቃት የኤርትራ ሰራዊትን ጨምሮ የብልጽግና ሰራዊትና የአማራ ታጣቂዎች እየተሳተፉበት እንደሚገኝ ጃኖ የቅማንት ሚዲያ ዘግቧል። የቅማንት ተወላጆች የሰፈሩበትን የመተማ ቀበሌዎች በመክበብ የስልክ ኔትወርክና ሌሎች መገናኛ መንገዶችን በማጥፋት በንጹሃን ቅማንቶች ላይ ከፍተኛ ግፍ እየተፈጸመባቸው መሆኑም ተነግሯል። የብልጽግና ሰራዊት በዳስ ጉንዶ፣ በጉባኤ ጀጀቢት፣ በመቃ፣ በዶቅሜት፣ በኩሊት፣ በለምለም ተራራ፣ በሽንፋና በዘውዴ ባድማ ሰዎችን እቤት ውስጥ ዘግቶባቸው በማቃጠልና ከነ ህይወታቸው ወደ ወንዝ በመጣል ታሪክ ይቅር የማይለው ጥቃትና ግፍ እየፈጸመ እንደሚገኝም ተገልጿል። እስካሁን 4 ህጻናት በብልጽግና ሰራዊት በጎርፍ ውስጥ የተጣሉ ሲሆን በርካታ መንደሮች ደግሞ በእሳት እንዲወድሙ ተደርጓል። የነዋሪዎቹም ንብረት ተዘርፏል ብሏል የቅማንት ሚዲያ ጃኖ። ከዚህ በላይ በግፍ የተገደሉት የቅማንት ተወላጆች እንዳይቀበሩ በመከልከል ሬሳቸው በአውሬ እንዲበላ መደረጉ አሳዛኝ መሆኑን የቅማንት ተወላጆች ተናግረዋል በማለት ጃኖ የቅማንት ሚዲያ ዘግቧል። በሰሜን ኢትዮጵያ የተለያዩ አካባቢዎች እየተደረጉ ባሉ ጦርነቶች የትግራይ መከላከያ ድል እንደቀናው የትግራይ ኮማንድ ፖስት አስታወቀም። በአማራ ክልል በተለያዩ አካባቢዎች የትግራይ ኃይሎች በአዲስ መልኩ በከፈቱት ጥቃት ሰቆጣን ጨምሮ የተለያዩ አካባቢዎችን መቆጣጠራቸውን አስታውቋል። ነስረዲን ሁሴን ተጨማሪ ያክልበታል። የትግራይ ኃይሎች በአዲስ መልኩ በከፈቱት ጥቃት ሰቆጣ፣ ወግልጤና እንዲሁም ቡኛ የሚባሉ ከተሞችን ጨምሮ የተለያዩ አካባቢዎችን መቆጣጠራቸውንና ከ40 ሺህ በላይ የሚሆን የብልጽግና ሰራዊቶችን ከጥቅም ውጭ ማድረጉን አስታወቀ። በሰሜን የሀገሪቱ ክፍል እየተስፋፋ ባለው ጦርነት የዋግምራ ዞን ዋና ከተማ ሰቆጣን ጨምሮ ሌሎች በዞኑ የሚገኙ ከተሞችን ተመልሶ መቆጣጠሩን የትግራይ ኮማንድ ፖስት በትናንትናው ዕለት ባወጣው መግለጫ አስታውቋል።
የትግራይ ኮማንድ ፖስት መግለጫ የብልጽግና ጦር በምዕራብ ትግራይ ወደ ሰሜን ወሎ ጥቃት በመክፈት መርሳና ወልዲያን ለመቆጣጠር አስበው ነበር ይላል። ነገር ግን የትግራይ መከላከያ ኃይል የብልጽግና ኃይሎችን እንቅስቃሴ በቅርቡ ሲከታተል ስለነበር በወሰደው ጠንካራ እርምጃ ብዙ የብልጽግና ሰራዊት ከጥቅም ውጭ ያደረገ ሲሆን ብዙዎችንም መበታተን ተችሏል ብሏል። ይህን የብልጽግና እቅድ ሙሉ በሙሉ ከጥቅም ውጭ ከማድረግ ባሻገር በሰሜንና ደቡብ ጎንደር የሚደረገው ጥቃት ተጠናክሮ መቀጠሉን ይፋ አድርጓል። ከነሐሴ 31 እስከ መስከረም 10 2021 ለ10 ቀናት በተደረገ ጦርነት 40 ሺህ የሚሆኑ የብልጽግና ሰራዊትን ከጥቅም ውጭ አድርገናል ብሏል የትግራይ ክልል ኮማንድ ፖስት መግለጫ። በተመሳሳይ መልኩ አንድ ግሎብ ኒውስ ኔት የተሰኘ የዜና ምንጭ ለ10 ቀናት በትግራይ ኃይሎች በተወሰደ እርምጃ 21 ሺህ የመንግስት ኃይሎች ሲገደሉ 28 ሺህ የሚሆኑ ደግሞ ቆስለዋል፣ 293 የሚሆኑ ደግሞ ለትግራይ ኃይሎች እጅ ሰጥተዋል ብሏል። በተጨማሪም ከባድና አነስተኛ የጦር መሳሪያዎችን ጨምሮ ብዙ የጦር መኪኖች ከጥቅም ውጭ መሆናቸውን የትግራይ ኮማንድ ፖስት መግለጫ አትቷል። ይህ በዚህ እንዳለ በደቡብ ጎንደርና ዋግምራ ቴዎድሮስ፣ መቅደላ፣ ጋፋትና ሚኒሊክ የተሰኙ 4 የአማራ ልዩ ኃይል ብርጌዶች ከጥቅም ውጭ ሆነዋል ይላል የኮማንድ ፖስቱ መግለጫ። የብልጽግና መንግስት በበኩሉ ባለፈው ሳምንት ባወጣው መግለጫ እየወሰደ ባለው እርምጃ ድል እየቀናው መሆኑን መግለጹ ይታወሳል። የትግራይ ኮማንድ ፖስት መግለጫን በተመለከተ ከብልጽግና እስካሁን የተባለ ነገር የለም። የአማራ ልዩ ኃይል ቡላን ከተማ መግባቱ ስጋት ፈጠረ ተባለም። የአማራ ልዩ ኃይል በቤኒሻንጉል ጉሙዝ ክልል ቡላን ከተማ መግባቱን የቡላን ወረዳ ኮሚኒኬሽን ቢሮ አስታውቋል። ይህም በቤኒሻንጉል ጉሙዝ ተወላጆች ላይ እየደረሰ ያለውን ጥቃት ያባብሰዋል የሚል ስጋት ፈጥሯል። የጉሙዝ ተወላጆች በቀያቸው ላይ የጉሙዝ መሬት የአማራ ርስት ነው በሚሉት ተስፋፊ ኃይሎች ጥቃት እየደረሰባቸው እንደሚገኝ ይታወቃል። ለዚህም ከቀናት በፊት ሀገሬን ለሰው አልሰጥም አለ እያሉ የሚጨፍሩት ተስፋፊ ኃይሎች የጉሙዝን ተወላጅ በደቦ ገለው ሬሳውን የጎተቱ ሲጨፍሩ የሚያሳየው ቪዲዮ አንዱ ማሳያ ነው ሲሉ በጉዳዩ ዙሪያ አስተያየታቸውን የሰጡ ሰዎች ይናገራሉ። በቪዲዮ ተቀርጾ ያየነው እንዲህ አሰቃቂ ከሆነ ያላየነው ደግሞ ምን ሊመስል እንደሚችል መገመት አያዳግትም ሲሉም አክለው ተናግረዋል። ከጥቃት አድራሾቹ ወገን የሆነው የአማራ ልዩ ኃይል ሰላም ለማስከበር በሚል ሰበብ በብዛት ወደ ቤኒሻንጉል ክልል ማስገባት በክልሉ ያለውን ግጭት ከማባባሱ በተጨማሪ የክልሉን ሉዓላዊነት የሚጋፋ ድርጊት ነው ብለዋል። የአማራ ልዩ ኃይል ከቤኒሻንጉል ጉሙዝ ክልል በተጨማሪ በወለጋ በቅማንትና በትግራይ ነዋሪዎች ላይ ጥቃት እያደረሰ እንደሚገኝ ከስፍራዎቹ የሚወጡ መረጃዎች